ቲኮች እንዴት ነው ሰው የማይማረው ነበር? ይኸውላችሁ ከሳምንት በፊት አደባባይ ደርባል ተብዬ ተቀጣሁ። አደባባይ መደረብ ምን እንደሆነ ባላውቅም አደባባይ ደርባል ተብዬ ተቀጣሁ። እሺ አደባባይ ደርባል ተብዬ ከዛ በኋላ ዛሬ ድጋሚ ተቀጣሁ። እሱን ቅጣት ከፍዬ የቅጣት ወረቀቱን ከፍዬ ሳልቀበል ስራ ቢያሉ ማለት ከዛ ባለፈው የተቀጣሁት የት ነው? ወሎ ሰፈር መቀበሉ የት ነው? እስጢፋኖስ ጋር ያለውን ፖሊስ ጣቢያ ተቆጣጣችሁ። ጊዜ ማገናዘብ የሚባል ነገር አለ። እንደ ሰው እውነት አገናዘብ። የምሬ ነው። እኔ እንዴት ማለት ቅጣት ወረቀት ጽፎ እዛው ቅጣት ወረቀት ላይ በስነ ስርዓት እሱን ሄጂ ባንክ ከፍዬ ታርገኝ ተቀብዬ እስጢፋኖስ ሄጂ መንጃ ፈቃድ መቀበል ይችላል። አሁን ቀኔ ተበላሽ። ምንም ስራ ላልሰራ ነው። በአስቡት በአዲስ አበባ ትራፊክ እንደው አረ ኮመን ሴንስ ይኖራችሁ ቢያንስ እኔ ዛት ሰው ላይ ከንሲ ኮመን ሴንስ ይሄ እንዴት ነው? አገናዝቡ። ሰው ልጅ ስራ አለው።